አመሰግናለሁ ክቡር ጠቅላይ ሚኒስትር እኔ ሶስት ነገሮች ነው ማንሳት እንፈልገው መጀመሪያ እንኳን ወደዚህ መጣን እኔ ባሌ የመጨረሻ የመጣሁት 13 አመት በፊት ነው ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም ሰው ደርሼ መጥቻለሁ ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች በሄሊኮፕተር ሄድኩት በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር ያን እንኳን አልኩት ለመዝረፍ ነበር ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው ሶፍ ዑመርን የማየት ያው መልክዓ ምድር ክላሶቻችን ላይ ሶፍ ዑመር ኢትዮጵያ ከምትኮራባቸው ተብሏል ተሰማዋል ሶፍ ዑመር አጠገብ ሆኜ ሶፍ ዑመር የሚሄድ ፍላጎቱም አልነበረኝም በፈልግም ኖሮ ኢንፍራስትራክቸሩ አልነበረም በጣም መንቻካ ፈረንጆች ማየት አለብን ብሎ ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም ሶ የመጀመሪያው ትኩረቴ እንኳንም አጋጣሚው ተፈጥሮ ወደ ሶፍ ዑመር ለመምጣት ሶፍ ዑመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላል ሶፍ ዑመር እንዳልኩ ዋሻ እቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ የኔ ያክል ረጅም ርቀት ያለው ሰብተራኒያን ዓለም እንደሆነ እንግዲህ ባሌ አካባቢ መልክዓ ምድር ተራሮች አሉት ቀደም እነ ጁነዲን ሲያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው በታሪክ ምን ሰማይ ነበር በወሬ ምን ሰማይ ነበር ከመልክዓ ምድርነት ባለፈ ሰውና አታስታውስም ታሪኩን አታስታውስም ስለዚህ ተጨማሪ ታሪኮችን ማየት ምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ ሶፍ ዑመር መልክዓ ምድር ብቻ ግን አይደለም ባሌ ያሉት ተራሮች መልክዓ ምድር ብቻ አይደሉም ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው ሶፍ ዑመር ይኮራበታል ሰሜን ማን ነው የባሌ ማውንቴንስ ይኮራባቸዋል ግን ደግሞ እዚህ አካባቢ ከ1000 ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበረ አካባቢ መሆኑን ማንም ሰው አስተውሎ አያውቅም የታሪካችን አካል አርገንም ተንተነው አናውቅም ሶ በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን ምንችልበት አጋጣሚ ነበር ወይ ቀደም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማላያስ ሆነ ብዙ ላይ ቀየር ይችላል እዛ ውስጥ ያለው ታሪክ ግን የኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ አታችመንታችን የሚጠነክረውና ከመልክዓ ምድር